ሁላችንም አስመሳዮች ነን። ገባ? ለምን እንደዛ እንደምልህ አስመሳይ ባንሆን ኖሮ ለቅዱሳን ለሐዋርያት ምናምን በእግዚአብሔር አምነው ታምራትን የሰሩት ነገሮችን ለእኛ ተከልክሏል። እኛ ስለምንድን የማናደርገው? ገባ? የሆነ ሁሌ በእኛ ቤተክርስቲያን ብዙ ጊዜ የተማርኳት ነገር አለች እና የሆነ መምህር የሆነ ሰው ከሩቅ መንገድ እየመጣ የሆነ ቤተክርስቲያን ላይ ትምህርት ይማራል እና አንድ ቀን ሰውየው በጣም ትልቅ ባህር ተሻግሮ ነው የሚመጣው እና አንድ ቀን ከዕለታት አንድ ቀን ሰውየው ሰባኪ እየሰበከም ብሎ ሰበከ። የስናፍጭ ቅንጣት ያክል እምነት ቢኖራችሁ በውሃ ላይ በባህር ላይ ተራምዳችሁ ረግጣችሁ መራመድ ትችላላችሁ። ይሄን የሾላ ዛፍ ተነቅለ ወደ ባህሩ ተተከል ብትሉት ይታዘዝላችኋል ብሎ አስተማር። በእግዚአብሔር የምታምኑ ከሆነ በስናፍጭ ቅንጣት ያክል እምነት ካላችሁ ብሎ ሲያስተምር፣ ከዛም በኋላ ያ ሰውዬ ትምህርቱ አለቀው። ከዛ ጉዞውን ወደ ቤቱ አደረገ። ሂዶ ባህሩ ጋር ሲደርስ ከዛ ቆመና እንዴ ቅድም ሰባኪው ሲሰብክ የስናፍጭ ቅንጣት ያክል በእግዚአብሔር ላይ ካላችሁ በውሃ ላይ ረግጣችሁ መሻገር ትችላላችሁ ብሎ ሰብኳል። እና ደግሞ እኔ በእግዚአብሔር አምናለሁ ስለዚህ ሄዳለሁ አለና ሰውየው ተራምዶ ረግጦት ባህሩን ሄደ ማለት ነው። ሂዶ ቤቱ ሲደርስ ሚስቱ በፍጥነት ሲመጣ ምናምን ከዛ ተገርማ እንዴ ዛሬ ቤተክርስቲያን አልሄድክም እንዴት በጊዜ መጣ ምናምን ብላ ስትለው አይ ሄጃለሁኝ የሆነ መምህር በጣም የሚገርም ትምህርት አስተምሮኝ መጣው ብሎ አላት ለባለቤቱ ማለት ነው። ከዛ ምንድነው ብላ ስትለው እንደዚህ የስናፍጭ ቅንጣት ያክል እምነት በእግዚአብሔር ላይ ካላችሁ ባህርን ረግጣችሁ መሻገር ትችላላችሁ ብሎ መምህሩ ሰበከ። እኔ ደግሞ በእግዚአብሔር ስለማምን ረግጬ ተሻግሬ በቶሎ መጣው ብሎ አላት እና ባለቤቱም በጣም ተገርማ ይሄ መምህር ምን አይነት ባለጸጋ ቢሆን ምን አይነት በረከት ያለበት ሰው ቢሆን ነው ብላ ይሄንን ሰውማ ነገ ቤታችን ጋብዘው ቤታችን መጥቶ ይባርክልን ብላ አለችው ለባለቤቷ። ከዛ ባለቤቷም በነገው ይሄድና ከዛን ትምህርቱን እንደተለመደው መምህሩ አስተምሮ ምናምን ከዛ ከመድረኩ ሲወርድ ወደ መምህሩ ቀረብ አለ። ከዛም መምህሩ ምን አለ ልጄ ምን ልርዳ ምን ፈልገህ ነው ምናምን አለ። ከዛ በኋላም ኖ ቤቴ ተጋብዘሃል፣ ባለቤቴ ቤት እየጠበቀችን ነው እና እንሂድ ምናምን ብሎ አለው። ከዛ መምህሩም እሺ ብሎ አብሮ ሄዶ ባህሩ ላይ ሲደርስ ከዛ በኋላ ሰውየው ዝም ብሎ ባህሩን እየረገጠ ሄደ ማለት ነው። ከዛ በኋላ መምህሩ ቆም ማለት ከዛ ሰውየው ግራ ተጋብቶ ቆመና መምህር ነው እንጂ ምን ነው ዘዳር ላይ ቆሙ ብሎ አላቸው። ከዛ መምህሩ ምን አለ ይባላል እኛ እናሻግራለን እንጂ አንሻገር ማለት ይባላል። እና ይሁን በህይወታችን ምን ያክል እንደምናስመስል ገባ? በቃ እኛ መድረክ ላይ ቆመው የሚያስተምሩ መምህር ሆኖ አየ ከሱ የተማረው ሰውዬ አምኖ ባህር ለመራመድ ቻለ። እሱ ግን የማስመሰል ህይወት ነው የሚኖረው በእግዚአብሔር በሙሉ ማለት ይሄን ሰውዬ ብቻ ለመተቸት ሳይሆን ሁላችንም በእግዚአብሔር ሙሉ በሙሉ እምነት የለንም።